ሆኖን የመንጨርጨራቸው ሂደት በጣም ተባብሶ ቀጥሏል ግን እስኪ ምን እንደሚሉ እንስማቸው صحيح لن يستفيد الجانب الإثيوبي مما يقوم به ولن يستطيع الجانب الإثيوبي ان هو يغير من الواقع شيء በእውነት ነው ይላል በእውነት ነው አሁንም ቢሆን የኢትዮጵያው አካሄድ ምንም ሊቀየር አይችልም እኛም እንሄድበት እንሄዳለን ያው ሱም ሄድበት እንሄድና ግን መጨረሻ ላይ እኛን የምናሸንፈው ለማለት ነው ያው መደምፋት መቼም አይከለከልም እና እስከ መጨረሻው እርግጠኛ ነኝ እንደሚደነፉ ሌላም ሁለተኛም ግድብ ስንሰራ ወደ ሶስተኛውም አራተኛውም እስክንሄድ ድረስ ሁሌም ግድብ የሚባል ነገር ባሰብን በሰራን ቁጥር ይሄ የመደምፋቱ ሂደት ይቀጥላል ስለዚህ ችለነው በተቻለ መጠን መልስ መስጠት እንደዚሁም የራሳችንን ስራ መስራት አሸንፎ መገኘት ነው በልጦ ብቻ መገኘት ነው ትክክለኛው አካሄድ ብዬ የማስበው እና ሰውየው ምንድነው የሚለው እስካሁኑ ድረስ ሂደቷ ምንዋም ምንም መታመጣው የለም ምንም ምትቀይረው ነገርም የለም ይላል ولن يستطيع الجانب الإثيوبي انه يفرض امر واقع ሌላው አሁንም ኢትዮጵያ ተጨባጭ ነገር ላይ አስቀምጣን ዝም ብላ የምትቀጥልበት ሁኔታ አይኖርም ግዴታ መቀየር ያለበት ነገር አለ ነው لن يستطيع الجانب الإثيوبي ان يفرض امر واقع على مصر والسودان በግብጽና በሱዳን ላይ አሁንም ይሄ ነው ተጨባጭ ሁኔታ ዋጡት ብሎ እንደፈለገ ሊጫወትብን አይችልም لانه مصر والسودان اولا دول ذات سيادة مجمرة سوداننا قبس سيجمر دولة ذات سيادة إلاتال يلو علوي النتاتشو يتكبروا هاقروش ناتشو ويتحدث باسم السودان لأن السودان يعني لا يستطيع يتحدث باسمه يعني هذا هو من المفارقات العجيبة السحرية الفرعونية دول صاحبة حق ودول قوية نزيه قبس مالت አንደኛ የሐቅ ባለቤት ናት ማለት ሐቅ አላት በዚህ ውሃ ላይ ወይም ታሪካዊ ድርሻ አላት ሁለተኛ ደግሞ قوي ናት القوي لا ياخذ لقمته من يده ይላሉ አንዳንዴ ጠንካራ ሰው ወይም ጠንካራ አንበሳ ከእጁ ላይ ወይም ከአፉ ላይ ጉርሻውን አይነጥቁትም ብሏቸዋል አብዱል ፈታህ ሲሲ ስለዚህ خلي يعني ينفس شويه እንደፈለገ ትንሽ እስኪ ይተንፍስ ትንሽ فقدولت دول قويه والله دول قويه يعني ما تستطيع اثيوبيا تستخدم مياهها لان مصر قويه يعني والله قول والله شيء غريب هذا نتكلم كل يوم بنقول هذا كلام እና ይሄንን ደግሞ ሁሌ ነው ምንላችሁ ስለዚህ አሁንም እንላችኋለን ወደፊትም እንላችኋለን ونحن نقول لك ايضا اثيوبيا دوله قويه واثبتت قوتها بملء السد يعني كامل السد ولله الحمد والمياه تجري كما خلقها الله عز وجل وها እንደፈለገች ትፈሳለች አላህ በፈጠራት መልኩ ያው ከሰሬ ማሻአላህ ሲፈስ ደስ ይላል እንደዚህ በጣም ይሄን ለማየት ብቻ ራሱ ብዙ ቱሪስት ይመጣል ኢንሻአላህ رغم ما يعتصرنا من ألم عندما نتابع الإعلام الإثيوبي المضلل ይሄ የኢትዮጵያ ሚዲያ በጣም አበሳጭተናቸዋል ማለት ነው የኢትዮጵያ ሚዲያ እንደፈለገ ቢል እንደፈለገ ያጣመመ የንግግራችንን እንደፈለገ ቢል ሙضلል ማለት አሳሳች የሆነ የኢትዮጵያ ሚዲያዎች ቢበዙ ቢፈለፈሉ አልহামዱሊላህ ይሄንን ያሰማኝ ጌታ ሁሉ ጊዜ ምላችሁ ይሄንን ነው በተቻለን መጠን ገና አልሰራንም ምንም ሳንሰራ ያው አማርኛውን ያስተረጎሙ አንዳንድ አረብኛ ምንሰራውን አንዳንድ እነሱ ጋር እየገባን ምንወያየውን እኔ ምሰራውን አረብኛ ወንድሜ መሐመድ አልዓሩሲ ጣልም ያደርጋትን ምናምን ነው እንግዲህ አሁን ይሄንን ያዩት እንዴት ነው እኛ ተጠናክረን 24 ሰዓት የሚሰራ ልክ እንደነሱ እየተቀያየረ በሰው 24 ሰዓት አራት ጊዜ የተደጋገመ የሚጮህባቸው ሐሳቦች ብናመጣ ኢትዮጵያ ላይ ያለውን ነገር በደንብ አድርገን ብናሳይ ያለውን ነገሮች በሙሉ በጣም ብዙ ነገሮች አሉን ከቱሪዝም አንኳያ ከልማት አኳያ ከሌሎች አኳያ ከግንኙ ከዲፕሎማሲው አኳያ
በተለይ አሁን መታወት ነው ጠቅላይ ሚኒስትሩ አንዴ የፈረንሳዩን ያመጣል አንዴ ምኑን ያመጣል አንዴ ቢልጌትን ያመጣል እነዚህ ነገሮች በጣም ነው እነሱን በተለይ በእርሻ ስራ ላይ የሚሰራ ነገር ካለ በቃ በጣም ሁሉ ነገር ላይ ነው የሚያያዝባቸውና እንዲህ አይነት ነገሮችን በጣም ማሳየት እነሱንም እንደማይጎዳ እኛም እንደምንጠቀም በደንብ አድርገን ማሳየት የምንችልበት ሚዲያ መሆን መቻል አለብን ስለዚህ አግዙን والمغردين الاثيوبيين المضللين يا ኢትዮጵያውያን ኤክስ ላይ ትዊተር ላይ ፌስቡክ ላይ ሙገርዲን ይላቸዋል እነዚህ ሁሉ ጊዜ እየገቡ ብሎግ ምናምን የሚጽፉትን እነዚህ በዙ በጣም እና አስቸገሩ እነዚህ አጣማሚዎች والله قول والله በጣም ተበሳጭተዋል بعض المسؤولين الاثيوبيين المضللين እንደዚሁም የኢትዮጵያውያን ባለስልጣናት ብቅ ይያሉ የተለያየ ማሳሳቻ ነገር የሚሰነዝሩ በሙሉ واتحدث عن نائب رئيس الاركان الاثيوبي ሌላው ቀርቶ የኢትዮጵያ የጦር አዛዦች ሳይቀር አልአርካን ለኢትዮጵያ ማለት የኢትዮጵያ የኢታማዦር ሹሞቹ ምናምን አንዳንዴ ብቅ ይያሉ የሚሉት ነገሮች በሙሉ እነሱን ሁሉ الذي وقف وقال كلام يحاسب عليه ويسأل عنه እነዚህ የሚሏቸው ነገሮች በሙሉ እንተሳሰባቸዋለን አቤት የሂሳብ ጊዜ መጣብን كلام غير سياسي كلام غير منضبط በፍጹም ይሄ ፖለቲካን የተከተለ ያማከለ አይደለም يعني كلام منضبط وكلام سياسي وكلام مصري ليقول مويا مصر و يجبس وها خط أحمر كلام سياسي يعني ومياهنا المصرية هي الناس ميلاد وهاتشنات سامسنة كسودان قد تسمامتني وسنو ميلوت النزي بوليتيكاوي مرت نغغرناچو የኢትዮጵያኖች ሲሆን ግን የኛ ሲሆን ግን ልክ አይደለም የፖለቲካዊ ንግግር لم يخرج من مصر كلمة واحدة أو كلمة تهديد واحدة أو لا تكذب يا أخي لماذا يقول مصري السيسي ليش يقول طيب نزعزع المنطقة واللي يقرب خط أحمر أليس هذا تهديدا ولا ماذا ولا اختلفت اللغة يعني ما أدري تلويح بكلمة واحدة والله قل والله إن منم أينت قبس دقمو ما استنكك على ستتشم على አላስቸገረችም ምናምን ይላል እኔ ደግሞ ያው የመለስኩለት ነው ኢንሻአላህ ለቲክቶክ ቪዲዮ ነው አንዳንዴ በአረብኛ መሃል ላይ መሰጣችሁ የአረብኛ ምንድነው ስሙ የግብፁ ፕሮግራም ላይ ምንም አይነት ማስጠንቀቂያ ማስፈራሪያ ወይም ደግሞ አስቸጋሪ የሆነ ንግግር በፍጹም አታገኙም ይላል ማሻአላህ ሲዋሹ ምንም ቀም አይላቸውም ሲዋሹ لا على المستوى الإعلامي ولا على لا على المستوى الإعلامي حبيبي لا على المستوى الإعلامي مالت بميديا درجة ياسشجرنو يلم ويم المستوى الشعبي ويم بهزب درجة ولا على بس يقولوا نضرب السد يعني نضرب السد نسور النيل الأول والثاني ونسور والحماة النيل وعربدة مع السودان كل هذا يعني ليس تهديد ولا تخويف ولا يعني እንደዚህ አይነቱ የሚሰሩት በሙሉ ንሱር ናይል ንስር ቁጥር 1 ምናምን የሚባለው ነገር በሙሉ ምንም እንዳልተሰራ ምንም እንዳልተደረገ እኛ ምንም ያረግነው ነገር የለም ይለናል مستوى رسمي لان احنا دولة سلام لا بكناتهم هم دولة سلام دولة درب صد النهضة يا حبيبي لكن لا يجب ان يفهم هذا خطأ نائب رئيس هيجن نيا زمتاችን ሰላማዊነታችን ግን በፍጹም በስተት ሊተረጎምብን አይገባም እንደ የዋህ ልንታይ አይገባም እንደ ሞኝ ልንታይ አይገባም ይላችኋል እንግዲህ ነሻተ ዲህኒ አድራሽ أركان الجيش الإثيوبي خرج بتصريحات غير مسؤولة بالمرة እና የኢትዮጵያ ግን የጦር አዛዦቹም ምናምን የሚሰጡት አስተያየቶች ግን በፍጹም ተጠያቂነት የጎደለው ሐሳብ ነው وأقول إنه يبدو أن الإرادة السياسية غائبة يبدو أن هناك شيء ስለዚህ የፖለቲካው
በኢትዮጵያ በኩል የመስማማቱ ወደ አንድ መስመር መምጣት ምናምን ሐሳቤ በሙሉ በቃ ተሰርዟል የለም ማለት ነው غير مفهوم لكن في كل الأحوال أنا أرى أن هناك عبثا تقوم به إثيوبيا ስለዚህ በአጠቃላይ እኔ ኢትዮጵያ እየተጫወተችብን እየቀለደችብን እንደሆነ በደንብ ይታያል تعبث بالنار يعني أمام وقبالة عقول محروقات እና በጣም በሚያሳዝን መልኩ ብዙ ነገር ብናጠፋም ብዙ ነገር ብንሰራም እንደ በእሳት መጫወት ያህል ተጫውታ ኦልሞስት አልቻልናትም قابلة للانفجار في أي لحظة እና ግን ይሄ ነገር ግን ይሄ ዝምታችን ግን የሆነ ጊዜ ግን ሚፈነዳ ይመስለናል ضبط النفس المصري الله ضبط النفس المصري ግብጻዊ የሆነ የነፍስን መቆጣጠር ደስ አይልም ግብጻዊ ሆኖ ነፍሱን ሲቆጣጠር አይታችሁ ታውቃላችሁ يطلع لنا أحمد موسى ويطلع لنا ديهي يطلع لنا عمر أديب ويطلع لنا بطيخ فلان وكل واحد يهدد ويعربد ومع هذا يقول نحن رجال سلام أين السلام يا حبيبي تعد الناس بضرب سدهم وتعد الناس بكذا وكذا كلام فاضي يا حبيبي الحكمة السودانية والحكمة المصرية يا سودان طباب يا قبص طباب እስካሁን ድረስ እነሱ ናቸው በትዕግስት ነገሮችን ዝም ብለው አልፏችሁ ነው የሰራችሁት እንግዲህ يجب أن تفهم على حقيقتها من الجانب الإثيوبي ነገር ግን ኢትዮጵያኖች ይህንን ነገር በትክክል እያሰቡት አይደለም ትዕግስታችንን ወደ ፍርሃት ትዕግስታችንን ወደ ሞኝነት ቆጥረውታል لما اروح اتعاقد مع شركات دعايه واعلان واتعاقد مع مواقع واشتري شويه صحف مأجوره ከዛ በኋላ የኢትዮጵያኖች የተለያየ ፔጆች ከፍተው በተለያየ መልኩ ዜናዎችን ምናምን እየለቀቁ ነው ምናምን ይላል ሰሞኑን በጣም ቆንጆ ጽሁፎች ይለቃሉ አንዳንድ ወንድሞቻችን كم واحد كاتب يكتب لي مقالات واعمل زي ما عملوا في امريكا راحوا الجانب الاثيوبي في الولايات المتحده الامريكيه وبداوا في محاوله برضه خلق حاله من الرأي العام عن طريق القس الامريكي جيسي جاكسون داعية الحقوق المدنية እና እንደገና ደግሞ ግሩፕ የሆኑ የተለያየ ነገር ይሰራሉ የተለያዩ አሜሪካኖችን ለማሳመን ስራ ይሰራሉ ምናምን تكلم عن اثيوبيا حق الاثيوبي يا عم جيسي جاكسون انت مش የኢትዮጵያ መብት ያሉ ልክ ባለፈው ጂሲ ጃክሰን ነው ምናምን ይባለው ሰውዬ አሜሪካኑን እንዳወሩት እንደዚህ ይሄዱ በጣም ብዙ ነገር ያደርጋሉ ይላል مش فاهم الموضوع انت مش فاهم الموضوع وانا بقول فعلا ان احنا المصريين في الخارج لازم يتحركوا ويبداوا يواجهوا ግብጾች ከየአካባቢያችሁ በያላችሁበት ውጭም ያላችሁ ተንቀሳቀሱ ዝም ብላችሁ አትቀመጡ ይላል ويبادروا مش هيبقى يدافع يبادر سفارات في الخارج የግድ ነው መስራት አለባችሁ ዝም ማለት የለባችሁም المثقفين المدونين ምሁራን احنا مش بنقول نهاجم ونعمل ሁላችሁም መንቀሳቀስ አለባችሁ ያው እኛ በተቻለን መጠን ያው ከስድብ ከምናም ጸዳ ብለን ማለት ነው ይላል لا نهاجم ማለት ከዚህ በላይ كيف يهاجم فوق هذا ما ادري ብቻ በጣም ጫን ሳትሉ ግን ስሩላቸው ይላል كبوره على لا نوضح الحقائق لاننا اصحاب حق እኛ በጣም ሐቅ አለን ስለዚህ ያንን ሐቃችንን በአለም አካባቢ ማድረስ መቻል አለብን من حيث التاريخ حيث القانون تاريخاوي درشالن التاريخ لا يعني يرحم اثيوبيا طبعا التاريخ فقط لمصر يعني እንደገና ታሪካዊ ድርሻችን አለ እንደገና ህግ ይደግፈናል حيث الجغرافيا من حيث الواقع جغرافياችን ይደግፈናል من حيث كل الامور مصر እና ተጨባጭ ሁኔታ ይደግፈናል صاحبة حق علينا ان احنا نوضح ስለዚህ ያለንን መብታችንንና ሐቃችንን በያለንበት በየህንበት በየደረስንበት በደንብ አድርገን ልናሳይ ይገባል الحقوق المصرية برقي كما بدأناها ان شاء الله تنتهي على خير ويعد الجانب عن عناده እንደጀመርነው በጣም በጥራት እንደጀመርነው በጥራት መቀጠል አለብን ያ رقي يعني جلسة مرسي مثلا رقي كبير جدا በጣም ሩቅያቸው ከሚታይበት ስልጣኔያቸውና የትግስታቸው ምናም ከሚታይባቸው
እንትኖች እንትናዎቻቸው ምንድነው ይሄ ምንድነው ይባለው ፓርላማዎቻቸው ያሳያሉ ያው ግብጽ ሱዳን ሄደው نصر النيل الاول والثاني يتጫወቱት እሱ ያሳያል ሌላም يعني نحن نعرف رقي مصر بشتى انواع مع التهديد السيساوي الخبيث كل هذا فشل ሁሉም ወድቋል አሁን ቢስለመለሙ ምን ቢሉ በቃ ሁሉ ነገር ምን ጅብ ከሄደ ውሻ ጮኸ አይነት ነው አንዳንድ ወንድሞቼ የአረብ ሊጉ ላይ በጣም ተነከርክበት አበዛው አሉኝ እስኪ የአረብ ሊጉን ጉድ ላሰማችሁ ብዬ እነሆ የአረብ ሊጉን ጉድ ይዤላችሁ መጥቻለሁ የአረብ ሊግ የት ነው ያለው እስኪ እንስማው ይሄ የአረብ ሊጉ በኢትዮጵያ ጉዳይ ላይ